የቸገረው የወልቃይት ጉዳይ እና ስማቸው በጉልህ ከዚህ ጉዳይ ጋር የሚያያዘው ኮሎኔል ደመቀ ዘውዱ የተፈናቃዮች ጥያቄና የክቡር ጠቅላይ ሚኒስትሩ መልስ ይመስላል። ምስሉን በደንብ ማየት እንዲቻል ወደ ሰሞኑ ክስተት ላፍታ። ከሰሞኑ ህወሓት ጦሩን አንቀሳቅሶ በተለያዩ ግንባሮች የኃይል እርምጃ ለመውሰድ መሞከሩ የሚታወስ ነው። ያንንም ተከትሎ ብዙ ትርምሶች ተፈጠሩ። በተጠንቀቅ ላይ የነበረው መከላከያ አፋጣኝ እርምጃ ወስዶ በድሮን ከፍተኛ ጉዳት አድርሶ ግስጋሴያቸው እንዲገታ አስገደደ። በማዕከላዊ ትግራይ የተመረጡ የጦር ይዞታዎችን፣ የመሳሪያ ክምችት ዲፖዎችን አነደደ። ወሳኝ ቦታዎችን በመያዝ የሚሰጠውን መመሪያ በመጠባበቅ ላይ ሆነ። የተከዜ ዘብ የሚባለው ጦር ከፍተኛ ምት መቶት ሲገሰግስ የመጣው ጦር ወደ ኋላ እንዲያፈገፍግ አስገደደው። በመንግስት በኩል በረራ ቆመ። ለነሱም አስደንጋጭ በሆነ ፍጥነት የመንግስት ጦር በማንኛውም ሰዓት ገስግሶ የመምታት እና የመደምሰስ አቋም ላይ ሆነ። በዚህም መንግስት ለየትኛውም ትንኮሳ ትዕግስት አልባ መሆኑን አሳየ። ህዝብ ተረበሸ። ሌላ ዙር ጦርነት፣ ጫጫታ በዛ። ከአፍሪካ ህብረት እስከ አውሮፓ ህብረት የአሜሪካ ኮንግረስ አካላት አደብ ግዙ ሲሉ ማሳሰቢያና መግለጫ ወጡ። ሁሉም ሀገር ወዳድ ኢትዮጵያዊ በተለይ ትግራዋይ ተጨነቀ። ሌላ ዙር ጦርነት ትከሻችን መሸከም አይችልም፣ የጦርነት አዙሪት ሰልችቶናል ያሉ በትግራይ በወልቃይትና ራያ አካባቢዎች ህዝባዊ ተቃውሞ ሰልፍ ወጡ። በዚህ መልኩ እየጋለ እየፋመ የሚሄድ የመሰለው የጦርነት እንቅስቃሴ አሁን ላይ የተገታ የረገበ ይመስላል። ይሁንና ያለፈው ጦርነት ያስከተለው ጠባሳ እስካሁንም ያልሻረለት ህዝብ አሁንም ድረስ በተለይ በተገንጣዩ የህወሓት ቡድን ላይ ተቃውሞ ማሰማታቸውን ቀጥሏል። ከነዛም ሰልፎች አንዱና ዋነኛው በወልቃይትና አካባቢው የተደረገው ሰልፍ ነው። የአማራ ክልል ኮሚኒኬሽን ቢሮ በዘገባው በተለያዩ የወልቃይት አካባቢዎች ህዝባዊ ሰልፍ መደረጋቸውን አሳየ። እምቢ ለዳግም ጦርነት፣ መከላከያ ሰራዊት ኩራታችን ነው፣ የጦርነት አዙሪትና ህወሓት በቃን፣ ሁላችንም የተከዜ ዘቦች ነን፣ የሀገር ውስጥ ቅኝ አገዛዝ የመሸከም ትከሻ የለንም፣ ኢትዮጵያና ኢትዮጵያዊነት ያሸንፋሉ የሚሉ መፈክሮችን ያነገቡ ሰልፈኞች በሰልፉ ላይ ታዩ። በሰልፉ ላይ የተገኙት የወልቃይት ጠገዴ ሰቲት ሁመራ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ የሆኑት ኮሎኔል ደመቀ ዘውዱ ሰልፉ 3 ዓላማዎች እንዳሉት ገልጸዋል። የሰላም አስፈላጊነት ለሁሉም፣ የህወሓትን ጦር ሰባቂነት እና ተስፋፊነት ማውገዝ እና ህዝቡና አስተዳደሩ ከመንግስት ጎን መቆሙን የሚያረጋግጥ እንደሆነ ህዝቡ በነቂስ ወጥቶ ድምፁን ያሰማው እነዚህን 3 ዓላማዎች ለማስረገጥ ነው ያሉት ኮሎኔሉ በንግግራቸው ጠቅላይ ሚኒስትር አብይን ሲያወድሱና ህወሓትን ሲያወግዙ ተደምጠዋል። ኮሎኔሉ በንግግራቸው ጠቅላዩ ያሉብንን ችግሮች ተረድተው በብቃት በመምራት ወደ ከፍታ እንደሚያደርሱን በማመን የኛ አስተዳደር ከጎናቸው ይቆማል ብለዋል። አክለውም የህወሓትን ተንኮሳ መላው የኢትዮጵያ ህዝብ ሊያወግዘው ይገባል የሚል መልእክትና ማስጠንቀቂያም አስተላልፈዋል። ከነዚህ እውነቶች በኋላ ዛሬ በፓርላማው ተገኝተው ስለ ሁኔታው ማብራሪያ የሰጡት ጠቅላይ ሚኒስትሩ የወልቃይትና አካባቢውን ጉዳይ የቸገረ ነገር ሲሉ ነበር ማብራሪያቸውን የጀመሩት። አስቸግሮናል፣ ሁኔታው ከባድ ነው ሲሉ በግልጽ ያለውን ክብደት አስቀምጠዋል። ስለ ሁኔታው ሲያብራሩ በጸለምትና በራያ ተፈናቃዮች ተመልሰው እየኖሩ ነው፣ ወደ ቀድሞ ይዞታቸው ተመልሰው ኑሯቸውን በሰላም በመኖር ላይ መሆናቸውን የገለጹት ጠቅላይ ሚኒስትሩ የወልቃይት ጉዳይ ግን እንዳስቸገራቸው አልሸሸጉም። ጉዳዩን ያወሳሰበው ነገር ተፈናቃዮቹን
መያዣ መለመኛ አድርገው እነሱ ላይ ፖለቲካ የሚሰሩ ፓርቲዎች ስላሉ እንደሆነ ተናግረዋል። ለራሳቸው የፖለቲካ ህልውና ሲሉ ተፈናቃዮቹ እንዲሄዱ በራሳቸው ጊዜ እንዲመለሱ አይፈልጉም ነው ያሉት። ተፈናቃዮቹ ከቀደመውም ልምድ ስናየው ማለት እንዳሉት ከሆነ በጸለምት በራያ እንዳለው ሁሉ የቦታው አስተዳዳሪ ከተፈናቃዮች ጋር ችግር የለበትም። የፌዴራል መንግስትም ፍላጎትና እምነት ያ ነው፣ እነሱን መልሶ ማቋቋምና ድጋፍ መስጠት። ነገር ግን ጣልቃ የገባው ፓርቲ አስቸግሮናል፣ ያ እንዲሆን አልፈቀደልንም፣ ያ ሁኔታውን አወሳስቦታል። ከዚህ ባለፈ ተፈናቃዮች በሰላም ተመልሰው መኖር መብታቸው ሲሆን እንደ መንግስት ለነሱ የሚሆን ድጋፍ ማድረግ የመንግስት ግዴታ ነው። ያን ግን ማድረግ አልቻልንም። የማይካድ አንድ ሀቅ አለ። የቆየ ከብዙ ጊዜም በፊት ጀምሮ ያለ አንድ የማይካድ ሀቅ አለ። የወሰን ይገባኛል ጥያቄ አካባቢው ላይ ሲራገብ ቆይቷል እና እኔ ወክለዋለሁ፣ እኔ ጥያቄውን መልሰዋለሁ የሚለው ኃይል ያንን በጉልበት በኃይል ሊያደርገው ይፈልጋል። ያ መሆን አይችልም ነው የኛ መልስ። ያን ማድረግ አንችልም። ተፈናቃዮች ወደ ቀያቸው ይመለሱ። እኔ ለነዛ መወሰን አልችልም። የጉዳዩ ባለቤቶች ራሳቸው ይወስኑ። እናንተ መወሰን አትችሉም። ይህ ፓርላማ መወሰን አይችልም። እኔ መወሰን አልችልም። የጉዳዩ ባለቤቶች በሌሉበት ሁኔታ፣ ድምፅ ባልሰጡበት ሁኔታ ያንን ደግሞ ማድረግ አንችልም ብለዋል። እንግዲህ እኛም በአጭር ለማየት እንደሞከርነው ያለው ሁኔታ ይመስላል።